ለባል ምንድነው ትእዛዝ የተሰጠው? literally answered ሚስቱን ማክበር አለበት። ኖፕ እሺ ንገሪኛ አላወቅኩትም። እሺ ክርስቶስ ቤተክርስቲያንን እንደወደዳት እንዲወዳት ያ አይደለ? ክርስቶስ ለቤተክርስቲያን ራሱን አሳልፎ እንደሰጠ እንዲሰጥ አይደለ? እሺ ሶ እነዚህ ቃሎች ውስጥ ማለት ነው የቱ ጋር ነው በምት ወይም በስድብ ኮሙኒኬት እንዲያደርጉ የተፈቀደው? በጣም ጥሩ ጥያቄ ነው። ሶ ክርስቶስን ምሳሌ አድርገን ከወሰድን ሶ ክርስቶስን የመቱትን ሰዎች ክርስቶስ መስቀል ላይ ተሰቅሎ ምንድን ነበር ያለው? አቤቱ እነዚህ ሰዎች የሚያደርጉትን አያውቁምና ይቅር በላቸው ነበር ያለው። ሶ አንዱ ጥፋት ቢያጠፋ እንኳን ራሱ ይቅር የማለት ልምድ ሊኖረን ይገባል። አዎ ይቅር ላይ ማለት ልምድ ሊኖረን ይገባል። ግን ሲማታ አይደለም ሲደፍር አይደለም። ተመቶም ተሰድቦም ይቅር ብሏል። የክርስቶስን ህይወት ምሳሌ አድርገሽ በትዳርሽ ውስጥ ማስገባት ከሆነ live that life እሱን ህይወት መኖር አለብሽ። ይኸውልህ የክርስቶስን ምሳሌ እኔ ያረጋለሁ ችግር የለም አይደለ? እናንተስ መቼ ነው የክርስቶስን ላይፍ ምሳሌ የምታረጉት? መቼ ነው መማታት የምታቆሙት? መቼ ነው መሳደብ የምታቆሙት? በቤተ ክርስቲያን ቃል የገባችሁላትን ሴት ልትጠብቋት፣ ልትንከባከቧት፣ እንደራሳችሁ ልታዩት፣ አሳልፋችሁ ራሳችሁ ልትሰጡላት ላሰባችሁት ሚስት መቼ ነው እናንተ እንደ ክርስቶስ የምትኖሩት? ምክንያቱም አሁን ምንድነው ግራ ጉንጭ ሲመታ ቀኝህን ስጥ አይደለ? እሺ እሱኮ ምንም ችግር የለብኝም እኔ እንዳልከው በይቅርታ በምን ችግር የለብኝም። ግን እስከ መቼ ነው እነዚህ ጥቅሶች ሴቶችን ለመጨቆን የምንጠቀምበት? ከቅድም ጀምሮ እየሰማው በጣም ፎከስ አድርገህ የምታወራው ምን ላይ ነው? ሴቶች እንዴት አድርገው ጭቆናን መቀበል እንዳለባቸው። that's not what I did። ይቅር ማለት አለባችሁ፣ ትግስተኛ መሆን አለባችሁ ነው እያልክ ያለው አይደለ? እሺ መቼ ነው ባሎች ማረግ ያለባቸው ነገር የምናወራው? ኦኬ ሶ ጥያቄ የሚጠየቁ ለዛ ነው። ባል ላይ ፎከስ አድርገህ ንገረኝ። እኔ ይቅርታ ልለው እችላለሁ፣ ግን እስከ መቼ ነው ይቅርታ ምለው? እስኪ ገለኝ ድረስ። ይሄ ነገር በምክንያት እናስበው። ከመጽሐፍ ቅዱስ ወጣ እንበልና በምክንያት በህጉም እንሂድ። ሚስትህን ገለህ እንትን ብትሄድ ፍርድ ቤት ብትሄድና ለምንድን ነው ሚስትህን የገደልከው? ለምንድን ነው ሁሌ የምትመታት ምናምን ስትባል መጽሐፍ ቅዱስን አምጥተህ ይቅር በሉ ምናምን ስለሚል ነው፣ ይሄንን ጉንጭ ስትመቱ ይሄንን ጉንጭ መጽሐፍ ቅዱስ ስጡ ስለሚል ነው ብለህ ምክንያት ልታቀርብ ትችላለህ። ለምሳሌ ሶ አብዛኛውን ጊዜ እኮ መጽሐፍ ቅዱስ አዚዘው ያስምሉሃል አይደለ? ፍርድ ቤት ውስጥ ያንን ምክንያት አድርገህ ልታቀርበው ትችላለህ ወይ? no let me make this clear so መጽሐፍ ቅዱስ ይዘህ ልትምል ትችላለህ ፍርድ ቤት ውስጥ። ሰይጣን አሳሳተኝ ብትል ግን ተደማጭነት አይኖርም። ስለዚህ ይሄንን እንደ ምክንያት አድርገህ ማቅረብ አትችልም። ከመጀመሪያው ስላልሆነ ምክንያት አይደለም። መጽሐፍ ቅዱስም ማለት ነው መጥቶ ሲሰጥህ ሚስትህን እንዴት ማስተዳደር እንዳለብህ፣ እንዴት ማክበር እንዳለብህ፣ እንዴት ማፍቀር እንዳለብህ እንድታቅ ነው እንጂ አንተ ስትመታት፣ አንተ ስትደፍራት እንዴት መቆየት እንዳለባት እንድትነግራት አይደለም። ሶ አንዳንድ ጊዜ እሷ ካለ ፍቃዷ ባሏ ኢንሲስት ቢያደርግም እንድትሰጠው ቢጠይቅም ቢያስገድዳትም መደፈር ብለን ነው የምንይዘው። አዎ ትዳር ውስጥም ማለት ነው። ትዳር ውስጥ ጤነኛ የሆነ የወሲብ ግንኙነትን የሚያክሰው ይሄ ነገር ልክ ነው ብሎ እንደዚህ አይነት ኮሜንት ማለት እሱን ማን ነው የሚያስተምረው? ማህበረሰብ ነው የሚያስተምረው። ቤት ያሉት አባትና እናትስ እኮ ማህበረሰብ ምልህ እናት አባት ከቤት ነው የሚጀምረው ብዬ ነው። yes እሺ so what's the point? no here's the point ትዳር ምንድነው ላንቺ? ማለት ትዳር ምንድነው ለኔ? so ትዳር ሲባል ትዳር ነው ለኔ። ለሷ ምናምን የሚባል ነገር የለም። ትዳር ነው። ኦኬ እኔ አንገባው አንቺን ከሆነ ለምንድነው አንቺን ሬፕ ማደርግሽ? አንቺ ደግሞ እኔን ለመከልከል ምን አስፈልገው? ሴክስ አለመጣጣምና ማሪታል ሬፕ የሚገናኙ ቶፒኮች አይደሉም። በደንብ ይገናኛሉ። በፍጹም አይገናኙም። ይገናኛሉ። ላስረዳሽ። መጽሐፍ ቅዱስን ያመጣኸው አንተ ነህ አይደለ? ስለዚህ ደረትህን ነፍተህ ልትናገር ይገባል። መጽሐፍ ቅዱስ ባሎች ሚስታቸውን እንዲደፍሩ ይፈቅዳል ነው እያልክ ያለው by the way። ኦኬ ሶ ሁሉም ነገር ከመድፈር ጋር ያያዝ ነው ስለሆነ ስላስገድዶ መድፈር ጥቃት ነው እያወራን ያለ ነው። ኦፍ ኮርስ ሁሉም ነገር ከመድፈር ጋር ያያዛል። የኛ ወላጆች ትዳራቸው የሰመረ እንዲሆን ያደረገው ነገር ቢኖር 70% ትዕግስቱ ከሴቷ ሲመጣ ነው። በሁሉም ነገር ስለምትችለው ነው ሴቷ።
አልፈልግም ባለችበት ሰዓት እንኳን ቢያስገድዳት በቃ እሺ ምን ይሆናል ባሌ ነህ በማለት ነው እንጂ ያዙኝ ልቀቁኝ ብትል እንኳን ራሱ ምን ላይ ሊያደርሳት እንደሚችል ታውቃለች። መደፈር የሚለውን ቃል ለትዳር አይመጥነውም በጭራሽ። የወረደ ቃል ነው መደፈር። ትዳር ውስጥ ልንጠቀምበት አይገባም። ሄዶ ቺት ማድረግ ነው። ሄዶ ቺት ማድረግማ እንዴ! ኦኬ አልገባኝም። መድፈር የሚለውን ቃል ደጋግመሽ ስለተጠቀምሽው እኔም ወደ ቺት የሚለውን ነገር ልምጣልሽ። ለምን ቺት ይደረጋል? ሰውነቷን ፕሮቫይድ ማድረግ ማይችል ከሆነ ለሱ ፕሮቫይድ እስክታደርግ ድረስ መፍትሄ ይፈልጉ። መጠበቅ ማይችል ከሆነስ ሰዎች ባልና ሚስት ሆነው ሲመጡ ተድላይ በዚሁ አጋጣሚ እንድትመለስልኝ ነው። የሆኑ ሰዎች ባልና ሚስት ሆነው ሲመጡ ፍቃደኝነት አለ። እንኳን ፍቃደኛ ሳትሆን ታማ ተኝታ ኦር ደግሞ ሳትፈልግ ቀርቶ ምናምን አይደለም። ትንሽ ሙዷ ፍሊፕ ካደረገ እኮ ሴክሱን ማድረግ አትችልም። አንተ ራሱ እንዴት አፕታይት ይከፈትልሃል ቱ ዱ ዛት ማለት ነው። ደፋሪ ስለሆነ ይከፈትለታል ማለት ነው። እንግዲህ ሚስቱ ስሜቷ ሳይመጣ ዝግጁ ሳትሆን ሊገናኛት ከቻለ ደፋሪ ነው ማለት ነው። እንዴት ታይዋለህ? እኔ ኦኬ ሶ በመጀመሪያ ይሄ ደፋሪ የሚለውን ቃል ሪሙቭ እናድርገውና አናደርገውም አድርጌዋለሁ እኔ። ሶ እንግዲህ አብዛኞቹ ትዳሮች ኤግዚስት የሚያደርጉት እንደዚህ አይነት ነገሮች እየቻሉ ነው፣ ሚስቶች ማለት ነው። ሶ በአጽዋማትም ሊሆን ይችላል፣ በግዝት ቀንም ሊሆን ይችላል። እንኳን ባላቸውን እንዲከለክሉ እንኳን አይፈቀድም። ሶ ወደዛ የመጣንበት ምክንያት ምንድነው? ሴክስ መከልከል ምን ያክል አስተዋጽኦ እንዳለው ነው። ማን ነው ባላቸውን እንዲከለክሉ ያልፈቀደው? ማን ነው? መጽሐፍ ቅዱስ ጾም ነው አይደለ? ግን ያው ኢንሲስት ካደረገ ከፈለገ ስሜቱ መጽሐፍ ቅዱስን ያመጣው አንተ ነህ አይደለ? ስለዚህ ደረትን ነፍተህ ልትናገር ይገባል። መጽሐፍ ቅዱስ ባሎች ሚስታቸውን እንዲደፍሩ ይፈቅዳል ነው እያልክ ያለው ባይ ዘ ዌይ